ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ ወይ? ባላችሁበት ሰላማችሁ ይብዛልኝ። ለቻናሌ አዲስ የሆናችሁ እንኳን በሰላም መጣችሁ። ሰብስክራይብ በማድረግ ቤተሰብ ሆኖ ተቀላቀሉ እላችኋለሁ። ለዛሬ ደግሞ ይዘላችሁ የመጣው የሾርባ አሰራር ምርጥ የሆነ ለአዋቂ ለልጆች እንዲሁም ለረመዳን በዓል የሚሆን የሾርባ አሰራር ነው ማሳያችሁ። እስከ መጨረሻ ከኔ ጋር ቆዩ። በመጀመሪያ ምስራችን በደንብ አድርገን ነጩን እስከሚወገድ ድረስ እናጥበዋለን። ካጠብነው በኋላ ውሃ አድርገን ወደ ጎን እናስቀምጠዋለን። አሁን ሽንኩርታችንን እንከትፋለን። ጎረድ ጎረድ አድርገን እንከትፋለን። እኔ የተጠቀምኩትኝ ዘይቱን ወይም የወይራ ዘይት ነው የተጠቀምኩትኝ። እናንተ ኖርማል ዘይቱን መጠቀም ትችላላችሁ። ሽንኩርቱን ትንሽ ጠበስ ካረኩ በኋላ 4 ፍሬ የሚያክል ነጭ ሽንኩርት፣ አንድ ካሮት እጠቀማለሁ። ካሮታችን እንጨምራለን። አሁን ካሮታችን ትንሽ እንጠብሰውና ትንሽ ከጠበስነው በኋላ አሁን ድንች እንጨምራለን። ድንችና ካሮት ትንሽ ጠበስ እናደርገዋለን። አሁን ቲማቲማችን ልጬ ነው ያዘጋጀሁት። ቲማቲም ጎረድ ጎረድ አድርገን ከትፈን እንጨምራለን። እና ውድ ቤተሰብ ሰብስክራይብ ያላረጋችሁ ካላችሁም ሰብስክራይብ ያረጋችሁ ቤተሰብ ሆኖ ተቀላቀሉላችኋለሁ። የደወል ምልክቷን በማጥቆር አዲስ ነገር ስለቅ እንዲደርሳችሁ አድርጉ። ቪዲዮን ከወደዳችሁ ላይክ ማድረጋችሁ እንዳትረሱ። አሁን ቲማቲማችን እንጨምራለን። ቅመማ ቅመም የጨመርኩበት አሁን አስተዋውቃችኋለሁ። ቅመማ ቅመም የምጨምርበት አስተዋውቃችኋለሁ። ናናና ሼፍ፣ ፓፕሪካ፣ ቆንዶ በርበሬ፣ እርድ፣ ካሞን እና ጨውን የጨመርኩበት ሁሉንም በትንሽ ማንኪያ አንድ ሲሆን ቆንዶ በርበሬ ግን ግማሽ ማንኪያ ነው የጨመርኩትኝ። አንድ ማንኪያ በትንሹ ሳልሳ ወይም ማጅን ጠማጥ እንጨምራለን። አሁን ምን እናደርጋለን? ትንሽ ከቁላላነው በኋላ ግማሽ ኩባያ የሚያክል ውሃ እንጨምራለን። ግማሽ ኩባያ የሚያክል ውሃ ከጨመረን በኋላ አዋህደን ከድነን ትንሽ ጠበስ እንዲል እናደርጋለን። አሁን ከትንሽ ደቂቃ በኋላ ምን ጨምራለሁ? ምስር ጨምራለሁ ማለት ነው። አሁን ምን ጨምራለን? የዶሮ መረቅ ወይም ማጂ። የቀረ ደግሞ የቀረው ውሃ እንጨምርበታለን። የሚበቃውን አይተን ማለት ነው። አሁን ከድነን እንዲበስል እናደርገዋለን። አሁን በስሎልኛል። ከበሰለልኝ በኋላ ለትንሽ ደቂቃ እንዲቀዘቅዝ አደረኩትኝና አሁን እፈጨዋለሁ። እናንተ ባላችሁ መፍጫ መፍጨት ትችላላችሁ ማለት ነው።
አሁን ተመልሰን እንጥደዋለን። ከጣድነው በኋላ እንዲተከተክ ከድነን ለትንሽ ደቂቃ እናስቆየዋለን ማለት ነው። ከዛ ይሄንን ይመስላል። ማሻአላ ተባረከላህ ነው። ጣዕሙ ልነግራችሁ አልችልም። ትወዱታላችሁ። እንግዲህ እንደዚህ ሰርታችሁ ሞክሩላችኋለሁ ውዶቼ። እስካሁን የምትከታተሉኝ የነበራችሁ አመሰግናችኋለሁ። ላይክ ሳታደርጉ ግን እንዳትወጡ ፕሊስ። ላይክ ያያረጋችሁ አበረታቱኝ። አያችሁ ቅጥነቱን በእንደዚህ አይነት መልኩ ነው እኔ የጨረስኩትኝ። እናንተ ግን ይሄንን የራሳችሁ ነው። ብዙ መቅጠን ማትወዱ ከሆነ ትንሽ ወፈር ያለ፣ ይሄንን ግን አሪፍ የሚባል ቅጥነት ነው ማለት ነው። አሁን ላይ ምን እንዳረኩበት ታውቃላችሁ? ዝብዳ ወይም ቅቤ በበርበሬ ትንሽ እሳት ጣድኩትኝና ከዛ በኋላ ላይ ነው አረኩበት ማለት ነው። እና ሐባይቤ ለዛሬ ይሄን ይመስላል። እንደወደዳችሁ ተስፋ አደርጋለሁ። በሌላ በሚያምር ቪዲዮ እስከምንገናኝ እናንተም እኔ መልካም ያቆየን ባይ